እስራኤልና ኢራን በዚህ ልክ ከዓለም ይለያሉ እንዴ? ሰላም፣ ይህ ኤርታሌ ኢንተርቴይንመንት ነው። ኤርታሌ ኢንተርቴይንመንት ላይ ያሉትን ነገሮችን በቀጥታ ለማግኘት ፎሎ ማድረጋችሁን፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳይረሳ። ኢራን 10 ልዩ የሚያረጋት ነገሮች። አንደኛ፣ የኤሽያ ከፍተኛው እሳተ ገሞራ ተራራ። በኢራን ያለው ደማቫንድ ተራራ 5609 ሜትር ከፍታ አለው። ይህ በኤሽያ ውስጥ ከፍተኛው እሳተ ገሞራ ተራራ ነው። በፐርሺያ ታሪክ ውስጥ ይህ ተራራ የብሔራዊ ኩራት ምልክት ነው። ሁለተኛ፣ ከ1000 ዓመት በላይ ያለ ትግል ስፖርት። ከ1000 ዓመት በላይ ያለ ትግል በኢራን ዞርናኪ የተባለ ባህላዊ ኃይል ስፖርት አለ። ከ1000 ዓመት በላይ ታሪክ አለው። ከጦርነት ስልጠና የመጣ የግጥምና የሙዚቃ ጋር የሚደረግ ባህላዊ ስፖርት ነው። ሶስተኛ፣ ከ50,000 ቅጥ በላይ ያለ የዓለም ረጅም ግጥም። የኢራን ታዋቂ መጽሐፍ ሻህናሜህ ተብሎ ይጠራል። 50,000 በላይ ግጥሞች አሉት። በፐርሺያ ታሪክ ታሪካዊ ጀግኖች የሚጻፍበት የሚተረክበት መጽሐፍ ነው። በግጥም የተጻፈ የዓለም ከፍተኛ ኤፒክ መጽሐፍ ነው። አራተኛ፣ የ700 ዓመት የድንጋይ መንደር። በኢራን ኮንዳቫን የተባለ መንደር አለ። ሰዎች በድንጋይ ውስጥ ይኖራሉ። 700 ዓመት በላይ ታሪክ አለው። እስካሁን ሰዎች በዚያ ውስጥ እንደ አንድ ከተማ የሚኖሩበት የድንጋይ ውስጥ ከተማ ነው። አምስተኛ፣ ከ2000 ዓመት በላይ ያለ የከተማ ታሪክ። ሺራዝ በኢራን ያለች ታዋቂ ከተማ ናት። ከ2000 ዓመት በላይ ታሪክ አላት። የግጥምና የሥነ ጥበብ ከተማ ተብላ ትታወቃለች። ስድስተኛ፣ ከ1600 ዓመት በፊት የተሰራ የውሃ ስርዓት ሻሽታር። በሳሳንያ ንጉሥ ዘመን የተገነባ 13 የውሃ ግንባታዎች አሉ። የዓለም የኢንጂነሪንግ አስደናቂ ምሳሌ ነው። ሰባተኛ፣ የ10,000 ዓመት የሸክላ ሥራ ካልፓውሬጋን። የሸክላ ሥራ ከ10,000 ዓመት በላይ ታሪክ አለው። በሴቶች ብቻ ይሰራል። የዓለም ያለ ሊቪንግ ፖተሪ ሙዚየም ተብሎ ይታወቃል። ስምንተኛ፣ ልዩ የምግብ ባህል። በኢራን ምግብ ውስጥ ታህዲግ በጣም ታዋቂ ነው። በሩዝ ውስጥ የሚፈጠር ወርቃማ ቀለም ያለ ቅርፊት በቤተሰብ ግብዣ ላይ እጅግ ይፈለጋል። የባህላዊ መጠጥ ሳካንጃቢ ከ1000 ዓመት በላይ ታሪክ። ከማር ከወይንና ከሚንት ይሰራል። ከሞቃት ወቅት የሚጠጣ መጠጥ ነው። 10ኛ፣ የታሪክ መንገድ ስልክ ሮድ። በኢራን በታሪክ ስልክ ሮድ ላይ ትልቅ ሚና ነበራት። ይህ መንገድ ኤሽያ ከአውሮፓ ያገናኛል። ንግድ፣ ባህልና ሃይማኖት በዚህ መንገድ ተስፋፍተዋል። ሰላም፣ ኤርታሌ ኢንተርቴይንመንትን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ስለ እስራኤል 10 ልዩ ነገሮች። አንደኛ፣ የዓለም አሮጌ ከተማ ኢየሩሳሌም በዓለም ላይ ከእጅግ አሮጌ ከተሞች አንዱ ናት።
ከ3000 ዓመታት በላይ ታሪክ አለው። እዚህ ከተማ ለሶስት ታላላቅ ሃይማኖቶች ቅዱስ ነው። አንደኛ ይሁዲ፣ ሁለተኛ ክርስቲያንና ሶስተኛ ላይ እስልምና። ይህ ምክንያት ኢየሩሳሌም ከዓለም በጣም ታሪክ ከተማ ያደርጋታል። ሁለተኛ የዴድሲ በውሃ ላይ በቀላሉ መንሳፈፍ። ዴድሲ በዓለም ላይ ከሚገኙ ከፍተኛ ጨው ያለባቸው ውሃዎች አንዱ ነው። ሰዎች በዚህ ውሃ ላይ በቀላሉ ይንሳፈፋሉ። እንዲሁም ዴድሲ ከባህር ወለል በታች 430 ሜትር ይገኛል። ይህ በምድር ላይ ከሚገኙ ዝቅተኛ ቦታዎች አንዱ ነው። ሶስተኛ እጅግ የላቀ ቴክኖሎጂ። እስራኤል ብዙ ጊዜ ስታርታፕ ኔሽን ተብላ ትጠራለች። ምክንያቱም ከፍተኛ ቴክኖሎጂ ኩባንያዎች፣ ሳይበር ደህንነት፣ አዲስ ፈጠራዎች፣ አይረን ዶምና የመሳሰሉት በጣም ዓለምን ከሚያስገርሙት የቴክኖሎጂ ነገራቶች ግማሹ ናቸው። አራተኛ በረሃን ወደ እርሻ መቀየር። እስራኤል ብዙ ከፍት ባህል አላት። እስራኤል ብዙ በጣም የሚገርሙ የእርሻ ቴክኖሎጂ አላት። ከነዚህ መካከል ድሪፕ ኢሪጌሽን፣ ይህ ዘዴ በውሃን በትንሽ መጠን በቀጥታ ወደ ተክል ስር ማድረስ ነው። አምስተኛ በጣም የተለያዩ ህዝቦች። እስራኤል ህዝብ ብዙ ዳይቨርሲቲ ያለበት ሀገር ነው። በዛ ላይ ደግሞ ከሌሎች ሀገራት ተውጣጥተው እስራኤል ውስጥ የሚኖሩ ናቸው። ለምሳሌ ከአውሮፓ፣ ከአፍሪካ፣ ከአረብ ሀገሮችና ከኤሽያ። ይህ እስራኤል ባህላዊ በጣም የተለያየ አገር አድርጎታል። ስድስተኛ የሃይማኖት ቦታዎች። በእስራኤል ውስጥ ያሉ ታላላቅ ሃይማኖት ቦታዎች ዌስተርን ዎል ለይሁድ፣ ቸርች ኦፍ ዘ ሆሊ ስፒሪቹል ለክርስቲያኖች፣ ዶም ኦፍ ዘ ሮክ ለእስላሞች። ይህ አገር የሃይማኖት ታሪክ ማዕከል ነው። ሰባተኛ የግዴታ ወታደራዊ አገልግሎት። በእስራኤል ወጣቶች ግዴታ የወታደር አገልግሎት አለ። ወንዶችም ሴቶችም ይህን የወታደራዊ ግዴታውን መሳተፍ ግዴታ አለባቸው። ስምንተኛ በጣም ታዋቂ ቴልአቪቭ ከተማ። ቴልአቪቭ የእስራኤል ዘመናዊ ከተማ ናት። ታዋቂ ነገሮቿ የባህር ዳርቻ፣ ሙዚቃ፣ ምግብና ቴክኖሎጂ በትንሹ ከሚነሱት ነገራቶች ናቸው። ዘጠነኛ ብዙ የኖቤል ሽልማት አሸናፊዎች። እስራኤል ከህዝብ ብዛት አንጻር በጣም ብዙ የኖቤል ሽልማት አላት። ለምሳሌ በሳይንስ፣ በኢኮኖሚ፣ በኬሚስትሪ፣ በቴክኖሎጂ እና በሂስትሪ ላይ በርካታ የኖቤል ሽልማት አላት። አስረኛ ታሪካዊ ግጭት። እስራኤል ከመካከለኛ ምስራቅ አገሮች ጋር ብዙ ፖለቲካና የመሬት ግጭቶች አሉ። በተለይ ከፍልስጤም፣ ከኢራንና ከአካባቢ አገራቶች ጋር ይህ የማይባል የጦርነት ግጭት ያላት ናት። አሁንም ደግሞ በዚህን ሰሞን ኢራን፣ እስራኤል፣ አሜሪካ፣ መካከለኛ ምስራቅ በዚሁ ጦርነት ላይ ይገኛሉ። የሺህ ዓመታት ታሪካቸውን በዚህ መልኩ እስካሁን ቀጥለዋል። ላይክ ማድረጋችሁን፣ ሼር፣ ሰብስክራይብ ማድረጋችሁ ከጎናችን አይለይ። እናመሰግናለን።